ይሄ ከዛሬ 50 ዓመት በፊት የነበረ የአፍሪካ ቀንድ ካርታ ነው። ከቅኝ ግዛት ነፃ የወጡት ሀገራትና ራሷን ነፃ አድርጋ የቆየችው ኢትዮጵያ ያለችበት ካርታ። በ1967 አፄ ኃይለ ሥላሴ ከስልጣን መውረዳቸውንና ወታደራዊ የደርግ መንግስት መምጣቱን ተከትሎ ሀገሪቱ ውስጥ የነበረውን ፖለቲካዊ አለመረጋጋት እንደ ድክመት በመመልከት የወቅቱ የሶማሊያ መሪ የሆነው ጀነራል መሐመድ ዚያድ ባሬ ታላቋን ሶማሊያ ለመመስረት በሚል መጠነ ሰፊ ወረራ በኢትዮጵያ ላይ ይከፍታል። ወረራው የኢትዮጵያ ጦር በሶቪየት ህብረት፣ በኩባና በደቡብ የመን መንግስታት ባገኘው ድጋፍ እና መልሶ በወሰደው የማጥቃት እርምጃ ኡጋዴንን ከሶማሊያ ወረራ ነፃ ማውጣት ቻለ። ታዲያ ሽንፈቱን የተከናነበው የዚያድ ባሬ መንግስት በእጅ አዙር የኢትዮጵያ መንግስትን ያዳክሙልኛል ብሎ ላሰባቸው የሶማሌና የኦሮሞ ተገንጣይ ድርጅቶች ወታደራዊ ድጋፍና ስልጠና ማድረጉን አላቋረጠም ነበር። በአንጻሩ ደግሞ ሌላኛዋ ጎረቤት ሀገር ሱዳን በሰሜን ኢትዮጵያ ሆነው ማዕከላዊውን የኢትዮጵያ መንግስት የሚዋጉትን ሻዕቢያና ህወሓትን ከቀሪው ዓለም ጋር እንዲገናኙ ኮሪደርን በመፍቀድ አመራሮቹን በማስጠለልና ቢሮ በመፍቀድ እንዲሁም በግዛቷ በኩል የጦር መሳሪያዎች እንዲያስገቡና አማጽያኑ ራሳቸውን እንዲያጠናክሩ የራሷን ጥረት አድርጋለች። በእነዚህ በሁለት ሀገራት ድርጊት የተናደደው የደርግ መንግስትም እሾህን በእሾህ በማለት በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ በሶማሊያ የሚገኙትን የኢሳ ጎሳዎች ከዋናው ሶማሊያ ተገንጥለው ሀገራቸውን ለመመስረት የሚያደርጉትን ጥረት በመደገፍ አይነተኛ ድጋፍ ለኢሳቅና ለሶማሊላንድ ጎሳዎች አድርጓል። በተመሳሳይ መልኩም ወያኔና ሻዕቢያን ደግፋለች ለሚላት ሱዳንም ተገንጣይ ለሆኑት የደቡብ ሱዳን ታጣቂዎች በተለይም ለእንደነ ጆን ጋራንግ ኢትዮጵያ ውስጥ የጦር ማሰልጠኛ ጣቢያን ከመክፈት ጀምሮ የስንቅና የትጥቅ ድጋፍ በብዛት አድርጎላቸዋል። የሶስቱ ሀገራት ሽኩቻ በዚህ መልኩ ለጥቂት ዓመታት ከቀጠለ በኋላ በጥር 18 1983 የኢሳቅ ጎሳዎችና በዚያድ ባሬ አስተዳደር ያኮረፉ ወታደሮች የሶማሊያን ማዕከላዊ መንግስት በጦር ያሸንፋሉ። ጀነራል ዚያድ ባሬም ሶማሊያን ጥሎ ይፈረጠጣል። ሶማሊላንድም በይፋ ከሶማሊያ ተገንጥላ የቅኝ ግዛት ዘመን ካርቷን ይዛ ነፃ ሀገርነቷን አወጀች። በኢትዮጵያ በኩልም አማጽያኑ የደርግ መንግስትን ማጥቃታቸውን አጠናክረው ቀጥለው በግንቦት 16 1983 ሻዕቢያ የአስመራ ከተማን መቆጣጠሩን ተከትሎ ኤርትራን ሙሉ በሙሉ በቁጥጥር ስር በማድረግ ነፃ ሀገርነቱን አወጀ። ህወሓት መራሹ የኢህአዴግ ሰራዊትም በግንቦት 20 1983 አዲስ አበባን ሲቆጣጠርና አብዛኞቹ የደርግ ባለስልጣናት ኮሎኔል መንግስቱ ኃይለማርያምን ጨምሮ ከሀገር ሲኮበልሉ ይህም የደርግ መንግስት ፍጻሜ እንዲሆን ሆነ። ታዲያ ይሄ ሁሉ ከተፈጠረ ከ20 ዓመታት በኋላ በሐምሌ 2 2003 ዓ.ም ከረጅም ዓመታት ጦርነት በኋላ ደቡብ ሱዳን በሪፈረንደም ከሱዳን ተገንጥላ ነፃ ሀገርነቷን አወጀች። ታዲያ አሁን ያለው የአፍሪካ ቀንድ ካርታ ለዓመታት እርስ በርሳቸው ይጣላሉ የነበሩት ሶስት ሀገራትና ይመሯቸው የነበሩ መንግስታት በመካከላቸው በፈጠሩት ፍትጊያና በውጭ ኃይሎች ጣልቃ ገብነት የተፈጠረ ካርታ ነው ማለት ይቻላል።